እና በጣም አስተማሪ የሆነ ሀሳብ አንስተን እንነጋገራለን። ያው መጻሕፍት ምን እንዳሉ የሚገርም ሀሳብ ነው እና እሱም ሀሳብ ስለ ምግብ ነው የሚያወራው። ስለዚህ መጻሕፍት ምን ይሉናል የሚለውን ላጋራችሁ ስለፈለኩኝ ነው። አብረን እንከታተል። ህይወታችን በዚህ ብንመራው የተስተካከለ ህይወት ይኖረናል ማለት ነው። ስለዚህ በቀጥታ ወደ ዝግጅቱ ነው የምገባ። እንደምታዩት ምዕራፍ 21 ላይ ነው ያለው እና ስለ ምግብ ይላል። ስለ ምግብ ለነፍስ አለመጥፋት ለፈጣሪ ለመገዛት ስትወድ ከምግብህ በፊት ለምላስህ ዳኛ ሆነህ ከጣዕም መፈለግ ከልክለው። ምግቡን ፈጣሪው ሳይነሳው ለጣዕም ብቻ ብሎ የሚደክም ሰው ባለማወቁ የምግቡ ጣዕም ይጠቅመኝ ይመስለዋል እንጂ የምግቡ ጣዕም ስንኳን ለነፍስ ለስጋም አንድም ጥቅም የለውም። ተመልከቱ እንግዲህ የምግብ ጣዕም እንኳን ለነፍስ ለስጋም ቢሆን ምንም ጥቅም የለውም አንድም ጥቅም የለውም ማለት ነው። እሺ ጥያቄው ምን አለ? ምነው ለስጋማ ጣፋጭ ምግብ የማይጠቅም መሆኑ ስለምንድነው ብሎ ይጠይቃል። ለስጋ ጣፋጭ ምግብ የማይጠቅም ስለምንድነው ብሎ ሲጠይቅ? ለስጋው ከቤቱ እህል እያለው ጣዕመ መብል በጎደለበት ጊዜ ጣዕምን ብቻ ለመፈለግ ሲል ከጌታ ቤት ያስገባዋል። ከድግስ ቤት ያዞረዋል ስለ ሙያዋ ሲል ከክፉ ሴት ያስገዛዋል። እንዲህ ተዋርዶ የሚያገኘው ትርፍ ከልክ ያለፈ የሀጥያት ስራና ስጋውን እንደሚታረድ ከብት አወፍሮ እንደ ጠፍር አልፍቶ ለመዝለፍለፍ እንደ እቃ አስቀምጦ ለማስነፍ ነው እንጂ ሌላ ምንም ትርፍም የለውም ይላል። ምን አለን? ለስጋው ከቤቱ እህል እያለው ጣዕመ መብል በጎደለበት ጊዜ ጣዕምን ብቻ ለመፈለግ ሲል ከጌታ ቤት ያስገባዋል። ከድግስ ቤት ያዞረዋል ስለ ሙያዋ ሲል ከክፉ ሴት ያስገዛዋል። እንዲህ ተዋርዶ የሚያገኘው ትርፍ ከልክ ያለፈ የሀጥያት ስራና ስጋውን እንደሚታረድ ከብት አወፍሮ እንደ ጠፍር አልፍቶ ለመዝለፍለፍ እንደ እቃ አስቀምጦ ለማስነፍ ነው እንጂ ሌላ ምንም ትርፍ የለውም። ተመልከቱትማ እንደው የመጻሕፍትን እኮ ቀደም ጸሐፍት እንዴት አእምሯቸው ምን ያክል የተረቀቀ እንደሆነ ሊቃውንት እዚህ ላይ እንደው ተረዱትማ ሰዎች። እሺ ምነው የጣመ ምግብ ሲያዩትም አምሮ ሲመገቡት ጣፍጦ እየተበላ ደስ ሲያሰኝ ይኸው ትርፍ ይሆን የለምን? ጥያቄ የማየቱም ደስታ በእጅ ተነስቶ ከከንፈር እስኪደርስ ነው። የጣዕሙ ደስታ ከምላስ እስከ ጉሮሮ ድረስ ነው። ከጉሮሮም ዝቅ ሲል ይጠፋል ከዚያም ዝቅ ሲል እንዲያውም ግሳት ብስና አሰር እየሆነ ከነሽታው ያስቀይማል። የደስታውንም ማነስ የመንገዱንም ማጠር እስኪ ልብ አድርገህ አስተውል። ጣዕም ማሻሻልስ ምላስን አታሎ ብዙ ለመብላት ብዙ በልቶም ኃጢአት ለመስራት ከሰይጣን የተፈጠረ ተንኮል ነውና። ሄኖክ ምዕራፍ 20 ላይ ለስጋስ ጥቅም ለባህሪስ የሚያሻውን ያህል አለጠ ወረጠ ጣፈጠ አልጣፈጠ ሳትል ሲሳየነ ሀበነ ብለህ በምትለምነው ጸሎት ከእግዚአብሔር የሚሰጥህ ነውና የቀረበልህን ማናቸውንም ቢሆን በአንደበትህ ሳትነቅፍ በምላስህ ለማጣጣም ሳትጥር ዝም ብለህ ብትመገበው ነው የሚሻለው። የሚገርም ነው። እኔ እንደኔ እየተሰማችሁ ከሆነ ይሄን ሳነብ የሚሰማኝ ደስታ ልነግራችሁ አልችልም። እንደው ተመልከቱትማ እንደው ፖዝ እያደረጋችሁ እዩትማ እንደው ምን ያክል የሰውን ልጅ ስሪቱን ለሰው ልጅ ህይወቱ ምን መምሰል እንዳለበት እንደሚያስረዱ መጻሕፍት ከዚህ ላይ መማር ማወቅ እንችላለን። ሰዎች እንደው ተመልከቱትማ ረጋ ብላችሁ ፓውዝ አድርጋችሁ ቪዲዮውን ቢሆን እዩትማ። እኔ ልቀጥል። መልካም ምግብስ አለመጥቀሙን የጌቶች ድካምና ጤና ማጣት ጣዕም የሌለው ምግብ አለማጓደሉን የድሆች ህይወትና ብርታት መምህር ይሁንህ እንጂ ጣዕም በመሻት አእምሮህን አታጥፋ ይላል። ተመልከቱ እንግዲህ አሁን በዚህ ሰዓት እየታመመ ያለ ማነው? ሀብታም ነው። በቃ አመቻችቶ አለሳልሶ አልሞ የሚበላ ሰው ጤና የለውም። ግን እንደምታዩት ጥሬ ቆርጥመው ፍሬ በልተው የሚያድሩ ሰዎች እነሱ ሙሉ ጤነኞች ናቸው። ስለዚህ ይሄ መምህር ይሁንህ የላመ የተለሳለሰ ምግብ አለመጥቀሙን ከዚህ ላይ ተረዳው ነው የሚለው። በጣም የሚገርም ነው። አሁንም ጥያቄ ምነው ያንኑ የጣመውን ምግብ በልክ ቢመገቡት ምን ኃጢአት ይባላል? እዩ እንግዲህ ተመልከቱ የጣመ የላመውን ምግብ በልክ ቢመገቡትስ እንዴት ነው ኃጢአት የሚባለው ሲል? ሴት ማለዋወጥ ዘማዊ እንደሚያሰኝ ምግብ ማለዋወጥም ስጋዊ ፍትወት ስለሆነ ይህም ዕዳና ዝሙት ነው። ጥንቱን ለምግብ ጣዕም ሲባል ያን ያህል ለጣዕም የሚደከምበት ከልክ አልፎ ለመብላት ሲባል ነው እንጂ እግዚአብሔር የፈጠረው ምግብ እግዚአብሔር ለፈጠረው አካል አንሶን
እንደገና አንዱን ከአንዱ ጋር እየቀላቀልን እየፈጠርን መብላታችን ትርፍ ስራ ነው እንጂ በግድ ለባህሪያችን የሚያሻን ነገር አለመሆኑን ጥንትም የአዳም ምግብ ፍሬ ብቻ መሆኑን አስተውሉ። በገዳም የሚኖሩ መነኮሳት፣ በባላገር የሚኖሩ ገበራርት ጥሬ እየበሉ ሕይወታቸው ሁሉ የተስተካከለ መሆኑን ያስረዳናል። ሀብታም ብትሆን ሰራተኞችህ የሚያቀርቡልህን ጣፍጧልና ጨምር፣ ከፍቷልና ለውጥ ሳትል ያቀረቡልህን ዝም ብለህ ተመገብ። በዘመናችንም ሀብታም ሆነው በዚህ አኗኗር የኖሩ ለስጋቸው ሲሉ ያለ ምርምር በልማድና ለጤና ስጋና ጥርቅም ወጥና መጠጥን መተውን ሀብተ ጊዮርጊስ ሲሰሩት በምርምር ያቀረቡላቸውን አንዱን አይነት በልክ መብላትን መምህር አካለ ወልድ ፍሬና የቅጠል ምግብ ማብዛትን አውሮፖች ሲሰሩት አይተናልና ድሃም ብትሆን ጥሬም ብስልም ብታገኝ ማደበላለቅን ትተህ አንዱ አይነት ይብቃኝ ብለህ ስትመገብ አእምሮህ የእውቀት ሕይወት የጤና ይሆንልሃል ይላል። ሰዎች ይህን ቃል ሰምተን በቃሉ ሕይወታችን የተመራ ይሆን ዘንድ እግዚአብሔር አምላክ መልካም ፍቃዱን ያሳድርብን። እኔ በጣም ከልክ በላይ ነው ደስ ይህንን መጽሐፍ ሳነበው በጣም ደስ እያለኝ ከምሬ ማምላክን በጣም ነው ደስ ያለኝ። በቃ እንዴት እንደሆነ ማለት የሰውን ልጅ አእምሮ እንዴት ነው ሊቃውንት የሚያመሰጥሩት? ሊቃውንት እንዴት ነው የተረዱት? እኛ በሳይንስ አወቅን የምንለው ሰዎች ያልደረስንበትን የማናውቀውን እንዲሁም ደግሞ ያገኘነውን እየበላን እያግበሰበስን እየጨነቀን ባለበት ሰዓት የቤተክርስቲያናችን ሊቃውንት እንዲህ አመስጥረው አረቀው እንዲህ አድርገው አስቀምጠው ሳገኘውና ሳነበው የተሰማኝ ደስታ ልነግራችሁ አልችልም። ለማንኛውም እግዚአብሔር አምላክ በሰማነው ነገር ባየነው ነገር ባነበብነው ነገር ሕይወታችን ተመርቶ የተስተካከለ ሕይወት እንዲኖረን ይርዳን። ያው ሰብስክራይብ